ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ሴት ልጅ ከርግዝና እስከ ልጅ መውለድ ከልጅ መውለድ እስከ ጡት ማስጣል አጥብታ ማለት ነው ድረስ በማህከሉ ለምታየው ስቃይ ዋጋው ከልሙራቢጡ ፊ ሰቢልላህ በአላህ መንገድ ሆኖ እስላማዊ ግዛቶችን የሙስሊሞችን ዳር ድንበር ለማስከበር እንደሚታገል ሙጃሂድ ነች አሉ። ፈኢን ማተት በይነ ዛሊክ በዚህ መሃል ባንዳቸው ብትሞት በርግዝና ወይ በመውለድ በምጥ ስቃይ ወይ በጡት ማጥባት ብትሞት فلها أجر شهيد የአንድ ሙስሊም ሰማዕት አጅር ወይም ዋጋ አላት አሉ። ሸሂድ አጅሩ ምንድነው? ጀነት ነው። ይሄንን ያስተማረው እንጂ ከዛ የወረሰው የኃጢያቱ እርግማን ነው አይልም። እንደውም እንደ መጽሐፍ ቅዱሱ ከወለደች በኋላ 66 ቀን ሴት ልጅ ወንድ ከሆነ 33 ቀን መጠበቅ አለባት። ከነጻች በኋላ ለኃጢያቷ ማስተሰረያ የእርግብ ዋኖስ ይዛ ካህኑ ደጃፍ ታምጣው ነው የሚለው። ለምን? ኃጢያቷ እንዲሰረዝ። ምኑ ነው ኃጢያቱ? ልጅ መውለድ ቢቀርባትስ እንዴ እንኳን በሰላም ወለድሽ እንኳን አላህ በሰላም ገላገለሽ እንኳን ሁለት የነበራችሁ ሶስትና አራት አረጋችሁ ይሄ የአላህ ረህመት ነው ማለት ሲገባ ከደሟ የነጻች ጊዜ እርግባኖስ ወስዳ በካህኑ ፊት አቅርባ አንዱ ለሚቃጠል መስዋዕት ሌላኛው ለኃጢያት ማስተሰረያ ይሆናል። ካህኑም ያርደዋል፣ ደሙን ያፈሳዋል፣ ኃጢያቷም ይሰረዛል ይላል። የቱ ኃጢያቷ? በመውለድ ሰበብ የመጣው ይሄ ኒዕማ ነው እንጂ እውነት በላእ ነው እንዴ? እስልምና ከዚህ ጋር ያገናኘው ተግባባን። አሁን ሞት የአላህ ውሳኔ እንጂ የኃጢያት ውጤት አይደለም። በኢብሊስም አልመጣም፣ በአደምም ሰበብ አልመጣም። በእነሱ መጽሐፍ ኤልያስና ሄኖክ ሁለቱ ነቢያት አለይሂም ሰላም እንዳልሞቱ ነው የሚናገሩት። ካልሞቱ እንዴት ነው ከዛ ሊያልፉ የቻሉት? የአዳም ኃጢያት ውርስ ለሰው ዘር ሁሉ ከተላለፈ ሄኖክና ኤልያስ በመጽሐፋቸው ለምን አልሞቱም ተባለ? ብዙ ጥያቄ ማንሳት